I am a digital marketer ትላለህ። ዲጂታል ማርኬቲንግ ምንድን ነው ጋይስ? ዲጂታል ማርኬቲንግ አሁን በዚህ ጊዜ ቀለል ለማድረግ ብዙ አሁን አንዳንድ ካምፓኒዎች ላይክ ስለ ላይፍ ቦይ እናም ደግሞ ዲቫ ሳሙና ታውቃላችሁ ብዬ አስባለሁ። ዩቲዩብ ላይ አይ ሚን ላይክ ቲቪ ላይ ይመጣል ብዙ ጊዜ። እነዛ ቲቪ ላይ የሚመጡት ማርኬቲንግ ነው ማለት ነው። ከማርኬቲንግ ነገሮች ናቸው። ግን ደግሞ ዲጂታል ማርኬቲንግ አይደለም። እንዴት እንደሆነ ልንገራችሁ። ይሄ ነገር ማርኬት ያደርጋሉ የምትሰሩ ወይም ደግሞ የእነሱን ፕሮዳክት ወደ ብዙ ሰው እያሳወቁ ነው ማለት ነው። የምትሰራ ላይክ ፕሮዳክቶችን ማለት ነው። ያንን ፕሮዳክት ሲያሳውቁ በቲቪ ነው የሚጠቀሙት። አሁን በዚህ ጊዜ ደግሞ በዲጂታል ነው ማለት ነው። ዲጂታል ሲባል ምንድነው? ሶሻል ሚዲያ ቲክቶክ፣ ኢንስታግራም፣ ፌስቡክ እናም ደግሞ ሌሎች ቻናሎችን በመጠቀም ያንተን ቢዝነስ ወይም ደግሞ የምትሰጠውን ሰርቪስ ወይም ደግሞ ያንተን ፕሮዳክት ማሳወቅ ማለት ነው። አሁን ቲቪ ስትጠቀም ላይክ ዳይሬክትሊ ወደ ዝም ብሎ ወደ ልጆችም ይሄዳል፣ ወደ ትላልቅ ሰዎችም ወደ እንትን ታርጌት የለውም ማለት ነው። ግን ደግሞ ዲጂታል ማርኬቲንግ ላይ ይሄንን ሰው ነው የሚፈልገው ይሄንን ሰው እንዲያይ ነው የሚፈልገው ብለህ አድቨርታይዝ ማድረግ ትችላለህ ማለት ነው። ከዲጂታል ማርኬቲንግ ውስጥ አንዱ ነገር ላይክ ሶሻል ሚዲያ ማናጅ ማድረግ ነው ማለት ነው። ያንን ነገር ደግሞ ቪዲዮ መቅረጽ፣ ኤዲት ማድረግ፣ ከዛ ደግሞ ፖስት ማድረግ፣ ለኮሜንቶች ምናምን ሪፕላይ ማድረግ፣ ከዛ ደግሞ ሌላ ደግሞ አድቨርታይዝመንት ወይም ደግሞ ማርኬቲንግ እሱ ደግሞ ፌስቡክ ላይ እና ኢንስታግራም ላይ አድቨርታይዝ ማድረግ፣ ቲክቶክ ላይ ሌሎችም አሉ ላይክ ሰርች ኢንጂን ኦፕቲማይዜሽን ጉግል ላይ ያንተ ዌብሳይት በደንብ ይገኝ። ይሄ ነገር ምንድነው የሚባለው? ዲጂታል ማርኬቲንግ ይባላል ማለት ነው። ይሄን ነገር መማር የምትፈልጉ ከሆነ አይ ቲንክ ክሊክስ የሚባል አካዳሚ አለ። ሌሎችም አሉ ዲጂታል ማርኬቲንግ የሚያስተምሩ አይ ቲንክ ቀመር ሶፍትዌር ቴክኖሎጂ ጉግል ላይ ሰርች አድርጉና መማር ትችላላችሁ። ትንሽ ክፍያ ጠይቃችኋለሁ እንጂ ኤኒዌይስ ዲጂታል ማርኬቲንግ በዚህ ጊዜ አሁን በጣም አስፈላጊ ስለሆነ ይሄን ነገር መማር ይኖርብሃል። ኤኒዌይስ ጋይስ ሌላ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ባይ ፎሎ